ሰላም ሰላም ውድ ቤተሰቦቻችን ተወዳጁን ሰራተኛዋ አደይ ተከታታይ ድራማ ክፍል 54ን ይዘንላችሁ መተናል። ክፍል 54 የተለቀቀ ሲሆን በክፍሉም ላይ በርካታ ወጊ ክስተቶችም ተካተዋል። አደይ ተከታታይ ድራማ ክፍል 54 ሲጀምር አደይ ተኝታ እያለ ስልክ ተደውሎላት አስደንጋጭ ነገር ሰምታ ነበር። ታዲያ በዚህ ተደናግጣ ያለች ዴቭ ይመጣል። ከዚያም ፊቷ ልክ እንዳልሆነ ተናግሮ የተፈጠረ ነገር እንዳለ ይጠይቃታል። አደይ ከዚህ ቤት መውጣት አለብኝ ስትል ዴቭ ለምን ብሎ ተደናግጦ በድጋሚ ይጠይቃታል። ከዚያም አደይ አባቷ ያለችበትን ቦታ አውቆ እየመጣ እንደሆነና ካገኘኝ ለማልፈልገው ሰው ይድረኛል አሊያም ደግሞ ይገለኛል ትላለች። ከዚያም ዴቭ እኔን ለማን ጥለሽ ነው የምትሄጂው? አሊያም አብረን ከዚህ ቤት ወጥተን ለብቻችን ተከራይተን እንኑር ይላታል። አደይ ግን በሐሳቡ ሳትስማማ ትቀራለች። ከዚያም ሊሊ ጋር ሄዳ ለትንሽ ጊዜ እንደምትቆይ ትናገራለች። ዴቭ ደስ ባይለው ሁሌም ቢሆን ከጎኗ እንዳለ ይነግራትና አደይ አመሰግናለሁ ብላ ትደገፈዋለች። በሌላኛው እይታ ደግሞ ኤላ ሊሊ ምግብ ሰርቶላት ሊያቀርብላት ሲጠይቃት ሊሊ ደስ ብሏትም ይልመድብ ትለዋለች። ከዚያም ኤላ ምግቡን ላቀርብልሽ ብሎ ሲነሳ ሊሊ ታስቀምጠውና ከሁሉም በላይ አንተን የምፈልገው ትለዋለች። ከዚያም ለመሳሳም ሲቀራረቡ አደይ ድንገት በሩን አንኳኩታ ትገባለች። ከዚያም በማይሆን ሰዓት ስለገባውኝ ይቅርታ ትላቸውና የመጣችበትን ምክንያት ትነግራቸዋለች። አባቷ የት እንደምትሰራ እንደደረሰባትን ከዚያም ሊሊ ጋር ለመቆየት ስትጠይቅ ሊሊ እንኳን ደህና መጣሽ ስላትና ናኦል ጋር መሄዷን ትጠይቃታለች። አደይ አልሄድኩኝም ነገ ጧት አብረን እንሄዳለን ብላ ስትናገር ኤላ ለምንድነው ናኦል ጋር የምትሄዱት? ያንን ሁሉ ያደረገ ሰው ጋር እንዴት ሄዳላችሁ ብሎ ይጠይቃቸዋል። ሊሊ ናኦል እናቱንና ጓደኛውን አጥቶ ሀዘን ላይ እንዳለ እናም ሊያጽናኑት እንደሆነ ስትናገር ኤላ ሳይደሰት ይቀርና ሂዱ እናንተ ሲልም ሊሊ አንተ ሳትሄድም ትለዋለች። ከዚያም ኤላ ላለመሄድ ያቅማማል። በዚህ ሰዓትም ሊሊ እሷም ከዚህ ቀደም እናትና አባቷን አጥታ ባዘን ላይ ያለች ማንንም አጠገቧ እንዳልነበረ ስትናገር ኤላ ይቅርታ ጠይቋት እጆቿን እየሳመ እንደመሄድ ቃል ይገባላታል። ከዚያም እራት እንብላ ይላቸዋል። በሌላኛው እይታ ደግሞ ፍቅር ሳሎን ሆና አደይን ትጠራታለች። ሊዱ መታ ምን ያስጨውሻል ትላታለች። ፍቅር አደይን ጥሪያት ተኝታ ይሆናል ብላ ሊዱን ስታዛት ሊዱ ሄደሽ ራስሽ ጥሪያት ብላ ሄልሲቷን ጆሮ ላይ ደቅና ቁጭ ትላለች። በዚህ ሰዓት ዴቭ ይመጣል። ፍቅር አደይ እየሰራች ያለችውን ስራ ዴቭ ስትለው ዴቭ አደይ ቤት እንደሌለች ይነግራታል። ከዚያም የት ሄደች ብላ ስትጠይቅ የሄደችበት ቦታ እነሱን እንደማይመለከታቸው ይነግራቸውና ማንም ሰው ቢመጣ አደይ እዚህ ቤት ትኖር እንዳልነበረ እንዲነግሩም ይነግራቸዋል። ከዚያም ናኦል ጋር እንሂድ ተነሽ ይላታል። ሊዱም እሺ ትለዋለች። ፍቅር ግን ክላስ እንዳለባት ተናግራ እምቢ ትላቸዋለች። ከዚያም ዴቭ ሊዱ ሻርብ ለብሳ እንድትወጣ ነግሯት ይወጣል። ሊዱ ለምንድን ነው የምለብሰው ስትል ዴቭ የምትሄጂው ሰርግ ወይም ደግሞ ልደት አይደለም ለቅሶ ነው ብሏት ይወጣል። ደረጃ ላይ ቤዛን ያገኛታል። ቤዛ ቁጭ ብላ ባርኮት ደውሎልሃል ወይ ብላም ትጠይቀዋለች። ዴቭ እንዳላገኘውም ይነግረዋል። ከዚያም ሊዱ ትመጣለች። ቤዛም ናኦል ጋር ለመሄድ ትነሳለች። ሊዱ አንቺ ለምንድን ነው የምትሄጂው ብላ ስታናግራትም ቤዛ ናኦልን ልታጽናናው እንደሆነ ትናገርና ወደ ውስጥ ትገባለች። ዴቭ ለምን ሊዱ ናኦል ጋር እንዳትሄድ እንደፈለገች ሲጠይቃትም ሊዱ ስትመልስለት ቤዛ ልታጽናናው ነው ወይንስ ደግሞ ሆረር በሚመስለው ፊቷ ልታስፈራራው ነው የምትሄደው ትላለች። ከዚያም አደይን ለምን እና ኤላ ጋር እንዳደረችም ስትጠይቀው ዴቭ አባቷ እየፈለጋት እንዳለና ከማትፈልገው ሰው ጋር ሊድራት እንደሆነ ይነግራታል። ሊዱ እና ምን ችግር አለው እንደውም ይዳራትና እኛም እንገላገላታለን ስትል ዴቭ በጣም ይናደዳል። ከዚያም አደይ ከአባቷ ቤት ጠፍታ እነሱ ጋር እንደገባችም ተናግሮ ነይ ውጪ ብሏትም ይወጣል። ሊዱ ትከተለዋለች። በቀጣይ እይታ ደግሞ ኪንጎና ዳይመንድ መንገድ ላይ ቁጭ ብለው እያለ እና አደይ ይመጣሉ። አደይ ለአባቷ ምናልባት ዳይመንድ ነግሮት ከሆነ ብላ ለብቻው ትጠራውና ደመቀ አንተ ነህ ወይ ለአባቴ እዚህ እንዳለውኝ የነገርከው ብላ ትጠይቀዋለች። ዳይመንድም አይን ያልነገርኩም ይላል። ከዛም በኋላ ማን ሊሆን ይችላል ብላ አደይ ስታስብ ዳይመንድ ምናልባት ለኪንጎን የነገርኩት ኪንጎ ይሆናል ብሎም አስበው ኪንጎን ለመጠየቅ ይሄዳል። ኪንጎን ሲጠይቁትም እኔ አላውቅም ደግሞ ካንተ ውጪ ለማን አወራለሁ ብሎ ይናገራል። በቀጣዩ እይታ ደግሞ ፍቅርና ባርኮት ያወራሉ። ፍቅር ከእናቷ ጋር በስልክ ስታወራ ባርኮት ከጀርባዋ መጥቶ ይሰማታል። ፍቅር በጣም እንደተበደለች አድርጋ ለእናቷ ትነግራታለች። ፍቅር ከእናቷ ጋር ስልክ እያወራች ያለ ከኋላ የመጣው ባርኮትም ሁሉን ነገር ይሰማና ማል ያስቆማታል። ከዚያም በኋላ ፍቅር ቤት ውስጥ እየተበደለች እንዳለ
አደይ እነ ኤላ ጋር ሄዳ ረጅም ጊዜ እንደቆየች ቤት ውስጥ ሁሉንም ስራ የምትሰራው ራሷ እንደሆነችም አድርጋ በጣም ብዙ በደል እየደረሰባት እንዳለ ተናግራ ከዚያ በኋላ ባርኮት እነሱ የት ሄዱ ሲላትም ሊዝናኑ ሄደዋል እኔም ቤት እያስጠበቁ ትለዋለች። ከዚያም ባርኮት አያምናትም። ሲመጡ ይህንን ነገር እናረጋግጣለን ብሎ ይወጣል። በሌላኛው እይታ ደግሞ ሁሉም ተሰብስበው ናኦል ጋር ይሄዳሉ። ቤዛ ባርኮት ደውሎላት እንደመጣችም በቃ ሊሄድ ብላ ባርኮት እንደደወለላትም ተናግራ እግዚአብሔር ያጽና ብላ ልትወጣ ስትልም ሊሊ ባትመጪ ይሻላል ትላታለች። ከዚያም በአደይ ምክንያት ዳይመንድና ኪንጎ መጣላት ይጀምራሉ። ከዚያም በአደይ ምክንያት ዴቭ እና ኪንጎ መጣላት ይጀምራሉ። ዴቭ አደይን እንደሚወዳት ሲናገር ኪንጎ ቤቱን ጥሎ ይወጣል። ከዚያም ዳይመንድ ይከተለዋል። ከዚያም ሊዱና ናኦል ከዚያም ሊዱ ናኦል ላይ ትደገፋለች። ዴቭ ተቆጥቶ ተነሽ ይላታል። ናኦል ግን ተመችቶኛል ችግር የለም ይላል። ከዚያም አደይ ስልክ ይደወልላትና አባቷ የተሳሳተ ቤት እንዳገኘም ይነገራታል። በዚህም ትደሰታለች። ከዚያም በኋላ ዴቭ ወደ ቤት ልትመለሽ ነው ብሎ ሲደሰት ናኦል በአደይ መደሰት በጣም ተደሰትክ ብሎ ዴቭን ይናገረዋል። በሌላኛው እይታ ደግሞ ቤዛ መታ ለባርኮት ናኦል ጋር እንደነበሩ ትነግረዋለች። ከዚያም ባርኮት ፍቅር ያለችው ነገር እውነት እንደሆነ ይጠይቃታል። ከዚያም ምን አለች ብላ ቤዛ ትጠይቀዋለች። ከዚያም ባርኮት ፍቅር ያለችውን በሙሉ ይነግራታል። ከዚያም በኋላ ቤዛ እሷ የዚህ ቤት አዛዥ ናት፣ ማን ሊያዛት ይችላል እያለችም ትዘረዝርለታለች። ከዚያም በኋላ ቤዛ በጨዋነትም ታወራዋለች። ቤዛ ባርኮት ፊት በጣም ነው የምታስመስለው፣ ፍጹም በማያውቃት መልኩ እጅግ በጣም ነው የምታስመስለው። ከዚያ በኋላ ባርኮት ፍቅርን ቤተሰቦቿ ጋር እንዲልካትም ሀሳብ ታቀርባለች። ግን ደግሞ ባርኮት ምናልባት ፍቅር ወደዛ ሜዳ ጸባያ ሊስተካከል ላይችል ስለሚችል እዚህ ሆና ሊችላት እንደሚገባ ይናገራል። ከዚያም ቤዛ ገንዘቡን ትጠይቀዋለች። ቤዛ በሌላ በኩል ኤላን፣ በዚህ በኩል ደግሞ ባርኮትን ገንዘብ እየጠየቀቻቸው ነው። ግን ደግሞ ሁለቱንም እንደምትጠይቃቸው አይታወቅም። ከዚያም በኋላ ቤታችን ሊወረስ ጥቂት ቀናት ነው የቀሩት ትለዋለች። ባርኮትም እየሰራው ነው ለዛ ብያደል ይህንን ሁሉ የማደርገው ችግር የለም ይላታል። ከዚያም አንተ ባትኖር ኖሮ ምን ይውጠኝ ነበር እያለችም ታባብለዋለች። ከዚያም በሌላኛው እይታ ናኦል ሁሉንም ከቤት ከሸኛቸው በኋላ ሊዱን ለብቻዋ ያወራታል። ዴቭ ከርቀት ሲያያቸው በግንኙነታቸው ተናዶ ከዚያም በሌላኛው እይታ ናኦል ሁሉንም ከቤት ከሸኛቸው በኋላ ሊዱን ለብቻዋ ያወራታል። ዴቭ ከርቀት ሲያያቸው በግንኙነታቸው ተናዶ እየተበሳጨ ይመለከታቸዋል። ከዚያም ሊሊ በማዕከላቸው የሆነ የተለየ ነገር እንዳለ ታስባለች። ከዚያም በኋላ ናኦል ዴቭ እያያቸው ስለሆነ በቃ ሊዱ እንድትሄድ ይነግራታል። ከዚያም በኋላ ሊዱ ወደ ዴቭ ጋር ስትመጣ ዴቭ ያስጠነቅቃታል። በድጋሚ እዚህ ቤት ስትመጪ ማየት አልፈልግምም ይላታል። በሌላኛው እይታ ደግሞ ፍቅር ሳሎን እያለች ዴቭ አደይና ሊዱ ይመጣሉ። ዴቭ ባርኪ ጋር ይሄዳል። ፍቅርና ሊዱ ይጨቃጨቃሉ። ፍቅርና ሊዱ ይጨቃጨቃሉ። ፍቅር አደይን ወደ ውስጥ ገብተሽ ስራ ስሪ ትላታለች። ከዚያም ሊዱ ለምንድነው እሷ ላይ እንደዚህ የምትጮዩ ትላትና ተጠግታትም ጉንጮቿን አጨማዳ ይዛ ታስጠነቅቃታለች። እንዴት አንቺ ሴት ሆነሽ ሴቶች ላይ እንደዚህ አይነት ነገር ታደርጊያለሽ? አንድ ነገር ተነፍሳለሁ ብትይ ሁሉንም ነገር ለባርኪ ነው የምናገረው ብላ ዝታባት ትወጣለች። ከዚያም ፍቅር አንቺም የማደርግሽን አታቂም ብላ ትዝትባታለች። በቀጣዩ እይታ ደግሞ ቤዛ ከባርኪ ጋር ተመሳስጠው ሊሳሳሙ ሲሉ ዴቭ ድንገት ገብቶ ይቅርታ ጠይቋቸው ይወጣል። ዴቭ አደይ ጋር ይገባል። ከዚያም እንደናፈቀችው ይነግራታል። አብረን እንጥፋም ይላታል። አደይ ለፍቅር ዝግጁ እንዳልሆነችም ስትናገር ፍቅር ትገባለች። ዴቭ ይወጣል። ፍቅር አደይን ታስጠነቅቃታለች። በድጋሚ ዴቭ አጠገብ እንዳላይሽ ብዬለ ትላታለች። ከዚያ ግን አደይ እሱን የመጣው ብላም ትናገራለች። ሊሊና ኤላ ያወራሉ። ሊሊ በጣም ተናዳለች። ምክንያቱም ደግሞ ኤላ ቅድም ናኦልና ሊዱ አብረው ሲያያቸው ፊቱ ተቀያይሮ ነበረ። ታዲያ በዚህ ምክንያት መናደዷ ኤላን በጣም አስቆጥቶታል። ከዚያም በዚህ ልክ እንዳትጠራጠረው ነግሯት እንደሚያፈቅረው ይነግራትና ያቅፋታል። በሌላኛው እይታ ደግሞ ቤዛ የሊዲያን ቀሚስ ልትወስድ ስትል ሊዱ ትመጣለች። ከዚያም ለምንድነው ቀሚሴን የምትወስጂው ስትላተም ከባርኪ ጋር የራት ቀጠሮ እንዳለባቸው ትናገራለች። እና እኔ ምን አገባኝ ብላም ቀሚሷን ከልክላት ቤዛ ትወጣለች። በቀጣዩ እይታ ደግሞ ኪንጎና ዳይመንድ ተሯሩጦ ይቆማሉ። ከዚያም በኋላ ይሄ መሯሯጣቸው መች እንደሚያቆም ያወራሉ። ናኦል ድንገት ይመጣል። ኪንጎ ምንም አይመቸኝም ብሎ አንተ አውራው ብሎት ይሄዳል። ዴቭ እና ባርኮት ደረጃው ላይ ያወራሉ።
ስለ አደይ እንዲሁም ደግሞ ስለ ናኦል ያወራሉ። ናኦል ያንን ሁሉ ነገር አድርጎ እንዴት ለቅሶ ሄዳችሁ ሲለም ዴቭ ለሊዱና ለአደይ ብሎ እንደሄደ ይናገራል። ከዚያም ባርኮት የአደይና ያንተ ጉዳይ እንዴት ሆነ ብሎ ዴቭን ይጠይቀዋል። ዴቭም እሱ አፍቃሪ አደይ ደግሞ ተፈቃሪ ሆና እንዳሉም ይናገራል። ከዚያም በኋላ ባርኮት በአደይ ተስፋ ቆረጥኩ ወይ ብሎ ሲጠይቀው ዴቭ መቼም ቢሆን በአደይ ተስፋ እንደማይቆርጥ ይናገራል። እዚያው ደግሞ ቤዛ ትመጣለች። ከዚያም ወክ ማድረግ ፈልጋ እንደሆነ ስትናገር ባርኮት ደክሞኛል ብሎ ወደ ውስጥ ይገባል። ቤዛ መጀመሪያውንስ ማን ካንተ ጋር ወክ ማድረግ ፈለገ ብላ ትወጣለች። ኤላና ሊሊ ያወራሉ የቤዛን ጉዳይ ማጣራት እንዳለባቸው። ከዚያም መንገድ ላይ ናኦልና ዳይመንድ ይገናኛሉ። እነሱ እያወሩ እያለ ቤዛ እያለፈችም ፈልጋው እሱ ጋር እየሄደች እንደነበረ ትናገራለች። ከዚያም እዚህ ተናገሪ ችግር የለውም ዳይመንድ ጓደኛዬ ነው ሲላትም ቤዛ በፍጹም አይሆንም ብላ ሌላ ጊዜ እንደምታናግረው ተናግራ ዞር ልትል ስትል ከዚያም ከዳይመንድ ጋር መጨቃጨቅ ይጀምራሉ። ዳይመንድም ሊመታት ይነሳል። ቤዛም ልትናገረው ስትጠጋ ናኦል በመሃል ገብቶ ያገላግላቸዋል። በቀጣዩ እይታ ደግሞ ዴቭና ፍቅር ቤት ውስጥ እያሉ ቤዛ ትገባለች። ከዚያም ምነው ስብሰባ ላይ ናችሁ እንዴ ትላለች። ከዚያም በኋላ ወክ ልታደርግ እንደወጣችም ትነግራቸዋለች። ፍቅር ይሄ ቤት እንደፈለግሽ የምትወጪበትና የምትገቢበት አይደለም ብላም ትናገራታለች። ሁለቱም መነጋገር ሲጀምሩ ድንገት ኤላና ሊሊም ይገባሉ። ከዚያም በኋላ ፍቅር እነሱንም መናገር ትጀምራለች። ማንም እንደፈለገ የሚወጣበትና የሚገባበት ቤት ነው ለምን መጣችሁ ያለች ስትናገራቸው ኤላና ሊሊ ባርኮትን ፈልገው እንደመጡት ይናገራሉ። ከዚያም በኋላ ፍቅር ባርኮትን ለምን ፈለጋችሁ ብላ ስጠይቅ ስላንቺ ጉዳይ ልናወራው ነው፣ ስለ ቤቱ አራጣ ጉዳይም ታነሳለች። ምናልባት ብሩን የምንሰጥሽ አጣርተን እውነት ከሆነ ነው ትላታለች። ቤዛ በጣም ትደነግጣለች። እዚህ ጋር በቀጣይ ክፍል ምን ይፈጠራል የሚለው አጓጊ ነው። ድንገት ግን በዚህ ሰዓት ላይ ሊዱ ትመጣና አደይን ሰው ውጭ እየፈለጋት እንደሆነ ትናገራለች። ከዚያም በኋላ ዴቭ ማን ነው ሲላት ክፍሉ ይጠናቀቃል። ተወዳጁ ሰራተኛዋ አደይ ተከታታይ ድራማ ክፍል 54 በዚህ ይጠናቀቃል። በቀጣይ እስክንገናኝ ድረስ ቸር ቆዩልን።